ራስሽን ከወጣሽ አንድ ሰው እኮ ራሱን ከፍቶ ከወጣ እኮ የሚደብቀው ነገር እኮ የለም። ግን እንደዚህ በልጥ አይደለም። ሁለተኛ ነገር ደግሞ እኔ ራሴን ፕሩቭ እንዳላረግ ሰርጀሪ አድርገሻል ተብዬ ማለት ነው። ይህ ከሆነ አንድ ሴት ልጅ ማህሌት እኔ ሰርጀሪ አድርጋለች ከተባለ እኮ አዲስ ማንነቷን እኮ ነው መፈለግ ያለባቸው። ስለዚህ የድሮ ማንነቷ የለም ማለት ነው። ፊቷን ሰርጀሪ ካደረገችማ እኮ ይቺ ማህሌት የተባለችው ሴት ራሱ ሌላ አይነት ፊት ተላብሳለች ማለት ነው። ስለዚህ የሚከሰው አካል ራሱ ግራ ግብት ያለው አካል ነው። ግማሹ ወጥታለች ይላል፣ ግማሹ ዱባይ ነው ያለችው ይላል፣ ግማሹ ደግሞ ሰርጀሪ አድርጋለች ይላል። ሰርጀሪ ካደረገች እኮ የድሮዋን ማህሌት አትመስልም። የፊት አንድ ሰው የፌስ ሰርጀሪ ካደረገ እንዴት ነው የድሮ መልኩን የሚመስለው? ሳጅሪ ይህን ለማወቅ እውቀት ያስፈልጋል። ገባሽ? ሀይም የሆነ ሰው ያለ ማስረጃ ሰዎችን ሊባ ይላል። ትልቅ ማስረጃ አልኳችሁ እኮ የሀናን ጉዳይ እኔ ቢይዘው ኖሮ እኔ ጨርሰው ነበረ። አቦፋኖ ሰያ ቤቱን ከፍቶ የሚጮኸው ለቪው ነው፣ ለቲክቶክ ጫጫታ ነው። እኔ በሆን ሀናን በ3 ቀን አስፈታት ነበር አለ። ይኸው እንካ ተብሎ ተሰጠው። ምንም ያደረገው ነገር የለም። 1 ሚሊዮን 2 ሚሊዮን እያለ በየቀኑ ቪዲዮ ሲሰራ ሲለፈልፉ አለ። አንድ ውጤት ጠብ አላረገም። መሬት ላይ ግን አውርደን ህግ ጋር ያደረስነው ግን እኛ ነን በቀን ልቦች በኩል በውጭ ጉዳይ ሳውዲ ኤምባሲ ድረስ እንዲደርስ ያደረግነው እኛ ነን። ደብዳቤው አለ። ተስፍሽ አረጌው ለዚህ ምስክር ነው። ግሩፓችን ላይ አለ። ደብዳቤውን አይቶታል። ስለዚህ ወሬ ብቻ የሆናቸው ሰዎች ትናንትና የውልሽ አቦ ትናንትና እኔ ለሚኪና ለፋሲካ ስል አሳያለሁ ብያለሁ። ምን አሉ መሰለሽ? ፓስፖርትሽ ፌክ ቢሆንስ? ስለዚህ አሁን እኔ ይዤ የምመጣው ፓስፖርትም ራሱ ቫሊድ አይደለም ማለት ነው። እንደዛ ነው ያሉት። አሁን የምታመጪው ፓስፖርት ራሱ ፌክ ቢሆንስ? ስለዚህ እኔ ራሴን ፕሩቭ የማደርግበትን እያንዳንዷን መንገድ ከዘጋችሁ በኋላ ፊትሽ አንቺ አይደለም አላችሁ። ፓስፖርት ራሱ ላይ ማንነቴን ለሚኪና ለፋሲካ ስል አሳያለሁ ስል ፓስፖርትሽ ፌክ ነው አሉ። አሁን የምታመጪው ፓስፖርት ፌክ ቢሆንስ? ስለዚህ እናንተ የምትፈልጉት ምንድን ነው? የምትፈልጉት እሷ ነው? የምትፈልጉት እኔን ነው? የምትፈልጉት እኔን ማጥፋት ነው? ፍላጎታችሁ ራሱ ምንድን ነው? ይናፍቃቸዋል። ሲሪየስሊ አንደኛ ነገር ቁጭ ብላችሁ ፍላጎታችሁ የምትፈልጉት ነገር ምንድን ነው? ይህን ማወቅ አለባችሁ። እኔ አሁን ፓሴን የላኩላት ለፋሲካ ራሱ የሰየሁት ለሀቡ ራሱ ፌክ ከሆነ የምትፈልጉት ምንድን ነው? ምን አይነት ፕሩፍ ነው የምትፈልጉት? ችግር የለውም። እኔን እንደማያዩ የሚቁጠሩኝ እኔ ፌክ ፓስፖርት እና ኦሪጂናል ፓስፖርት ማረጋግጥበት መንገድ የለኝም። ሲምፕሊ እኮ ቻት ጂፒቲ ላይ እውቀት ይኖራቸው ወይስ ፌክ ነው ወዳለበት ይኸውልሽ፣ አንድ ሰው በአንድ አመት ሌላ አገር ላይ ሲሄድ በአንድ አመት እንዴት አድርጎ ነው ኢንተግሬት የሚያደርገው? ቋንቋ ችሎ እንዲህ ተደራጅቶ እንዲህ አድርጎ እንዴት? ግን ይሄ የሆነ ነገር አለ፣ የሆነ የፈለጋችሁት ነገር አለ። የፈለጋችሁትን ነገር ግልጽ አድርጎና በዛ ነገር ደግሞ እንወያይ። በተረፈ ግን እኔ አሁንም ለፋሲካና ለሚኪ ስል አደርጋለሁ። በተረፈ ግን እኔ አይሞቀኝ አይበርድኝ። ማህሌት ናት ስትሉ ዋሉ እደሩ ተንጫጩ። እኔ እፍ የሚለኝ ሰው የለም። እፍ ማንም ሰው እኔ ላይ ራሱ ቆና ሊተነፍስብኝ አይችልም። እንኳን ልትነኩኝ ቀርቶ ማለት ነው። ግን ወንጀለኛ የምትይዙ ከሆነ ግን በስርዓት ተደራጅታችሁ ከሳችሁ ምናምን ሆናችሁ ያዙ። በተረፈ ግን ዝምላችሁ የምትሉ ከሆነ እኔ ጉዳዩ ቤቴ እኮ ነው ያለሁት። እኔ በቃ ቤት ሆኜ እኮ ነው እኔ ዘና ረሃ ብዬ እያንዳንድሽ ቁጭ ብለሽ ሽቶ ትማሪያለሽ ፒሪየድ። እኔ ሪቪው አደርጋለሁ። አልሸጥ ደግሞ ለምን መጣሽ? የማሸጭ ከሆነ ሰዎች ፐርፊውም ሪቪውር የሚባል ነገር አለ እወቁ። አንዳንድ ሁሉም አይደለም የሚሸጠው ፐርፊውም ሪቪው ይደረጋል። ስለዚህ አላማለሽ ምን አላማለኝ? እኔ እዚህ መጥቼ ግዙ ብላችሁ ትገዛላችሁ ወይ? ግዙ ብላችሁ አትገዙም እኮ። እኔ አልሸጥም። ፐርፊውም ሪቪው ነው የማደርገው። ዳሴት ስለ ፐርፊውም ነግራችኋለሁ። ስለ ፐርፊውም እውቀት ስላለኝ እውቀቴን አካፍላለሁ ብዬ ምጥቼ ነው የምዳረገው። ግን ቴንኪው እኔ በጣም ሳፖርተሮች አሉኝ። ፐርፊውም ላቨርስ በጣም ስማርት የሆኑ ሰዎች የተረዱት ተረድተዋል። አንዳንዱ የሚነዳው ደግሞ እዚህ ቲክታክ ላይ እንደዚህ አይነት ህግ ካለ እያመጣችሁ ሰውን እያስለቀሳችሁ ሰውን እያለ እኔ የሱን ህግ አልከተልም። እኔ ራሴን ህግ ማወጣው በራሴ ህግ ነው የምመራው። ሰው እያስለቀሳችሁ ደመንባ እያለቀሰ እየጠፋ ሞራሉ እየተነካ እኔ ላይ አይሰራም። እኔ ኦልሬዲ ቢውልድ የሆንኩ ሰው ነኝ። እሺ እና የማንም ኢንፍሉዌንስ የማንም ጫጫታ እኔ ላይ ምንም አይሰራም ስትሉ ውላችሁ ታድራላችሁ። ዳሴት
አቡ ፓስፖርት በፒዲኤፍ ይሰራል እኮ ስም ኤዲት ተደርጎ ስም መቀየር ይቻላል። በጣም ጥሩ። ስለዚህ ማህሌት ሳጂ ናት ወይም ሳጂ ማህሌት ናት የሚል አካል ፖሊስ ጣቢያ ያመልክት፣ ኤምባሲ ያመልክት። 100% ደረቴን ነፍቼ እመሰክራለሁ። ፓስፖርቷ እጅ ገብቷል። ኦሪጂናልነቱን አረጋግጫለሁ። እኔ ኃላፊነቱን ወስዳለሁ። በተረፈ ፒሪሪም የምትሉ ሰዎች ቲክቶክ ላይ ብቻ መለፍለፍ ከሆነ አቅማችሁ እስቲ መሬት ወርዳችሁ አቅማችሁን አሳዩን። ኤምባሲ የሚባል ነገር አታውቁም? ለኢማራት ኤምባሲ ለምን አታመለክቱ? የኤምባሲ ቁጥር ልስጣችሁ አታውቁትም? ጎግል ላይ ገብታችሁ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ብላችሁ ቁጥር አውጥታችሁ ደውላችሁ ኢንፎርሜሽን ለኤምባሲ መስጠት አታውቁ? አልተማራችሁ? ቲክቶክ ላይ መለፍለፍ ብቻ ነው የተማራችሁት። ትንሽ ለፍልፋችሁ እንደ ሀና ጉዳይ እኔ ቢይዘው ኖሮ ገለው ነበረ ጉዳዩን እንዳላችሁት ለፍልፋችሁ፣ ይሄንንም ስትጨርሱ ወደ ሌላ ልፍለፋ ትገባላችሁ። አለቀ። አሁን ግን ፋሲካ ሴት ናት፣ ብቸኛ ናት፣ ማንም የላትም ብላችሁ ነው። ቆዳሽን ልጬ ነው ማስገርፍሽ፣ ደም ነው ማስለቅስሽ። ማንም ማንንም እንደዚህ የማለት መብት የለውም። ማንም እሷ ተስፍሽን አክብራ ነበር ተስፍሽ ቤት የገባችው። ሪከርዱ ስላለኝ ነው ደረቴን ነፍቼ የምናገረው። በተስፍሽ ፊት በተስፍሽ ቤት ቆዳሽን አስልጬ ነው ማስገርፍሽ ሲላት ተስፍሽ አልተከላከለላትም። ተስፍሽ ለምን እህትክን ፕሮቴክት አላደረግክም? ኖ በቤቴ እንደዚህ አልፈቅድልህም ለምን አላልክም? እኔ አንድን ሰው ሊሰድብ ሲል በቤቴ ኖ ብዬ አስቆመዋለሁ። በቀደም ፍቄ የሀረር ሰንጋውን ያንኛው ፍቄ አፉን ሲከፍትበት ነቅዬን ያስወረድኩት። አልፈቅድልህም። ሰው እኔን አክብሮ መጥቶ ሁለት ሰው እዚህ ጋር ሊነጋገር አንዱ ላይ አፉን ከከፈተ ያኛውን አፉን የከፈተውን አካል ነቅዬ ያስወርደዋለሁ። ደምንባ ነው ማስለቅሰሽ ምናምን። ማን ነው ማንን ደምንባ የሚያስለቅሰው? እዚህ ቲክቶክ ላይ ሁላችንም እኩል ነን። ማንም ከማንም አይበልጥም። ስማርትፎን ገዛን፣ ቲክቶክ አካውንት ክሬት አድርገን መጣን። እዚህ ጋር ሁላችንም እኩል ነን። ቆየሽም ኋላ መጣሽም ሁልሽም እኩል ነሽ። በተረፈ ወንጀለኛ ካለ ለህግ እናመለክታለን። ወንጀለኛ የሚጠየቀው በህግ ነው። ለህግ እናመለክታለን። በቃ ጨርሰናል። ከዚህ በኋላ በሳጂ ጉዳይ አንድ ነገር የምንነጋገረው ነገር አይኖርም። እስኪ ወር መሬት ላይ ወርዳችሁ አሳዩን፣ እንሸልማችሁ። ለኤምባሲ አመልክታችሁ ሳጂ ማህሌት ናት፣ የምትኖረው ዱባይ ነው፣ የቤቷ አድራሻ አለኝ ብለሃል። እስኪ አድራሻዋን ማህሌትነቷን ለኤምባሲ አመልክተህ ለፖሊስ ጣቢያ አመልክተህ በህግ አስይዘህ አሳየን፣ እናክብርክ። የተግባር ሰውን በልክ። አንድ መሬት ላይ የወረደ ነገር ስታደርግ አይተናናቅም። ከመለፍለፍ ውጭ መለፍለፍ ብቻ አንድ የተሳካ ነገር አይተናናቅም። ሰዎችን መተቸት ብቻ፣ እኔ ነኝ ትክክል፣ እኔ ብቻ ነኝ ንጹህ፣ ሁሉም ቲክቶክ ላይ ያለ ሰው ሌባ ነው፣ እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ ትክክል ማለት ሁልጊዜ ኖ እና ፋሲዬ፣ አንደኛ የአንቺ ጥፋት ነው መሄድሽ እዛ ጋር ገባሽ። ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ትክክል። እኔማ የገባሁት እኮ ተስፍሽን አክብሬ ነው እኮ። ለምን ብዙ ጊዜ ሳየው ለሴቶች ይቆማል ብዬ አስቤ ነው። እውነትንም ይደገፋል ብዬ ነው። እሱ ቁጭ ብሎ ነው የሞት ዛቻ እየተዛተብኝ የነበረ። አስደበድብሻለሁ፣ እንዲያስደርግሻለሁ፣ እንዲያስደርግሻለሁ። ችግር የለውም ያድርግ። ይሄ ኢማራት ነው፣ ህግ አለው። ፋሲካ ቢስትሮንግ እሺ፣ ይኸውልሽ ጠንክሪ የኔ ቆንጆ። ማንም ሰው የአንቺ አመለካከት ብቻ ነው አንቺ ላይ ተጽዕኖ የሚያመጣው። ሰው አለሽ አሁን እኔ ሌባ አልኩሽ፣ ወፍራም አልኩሽ፣ አስቀያሚ አልኩሽ፣ አንቺ ላይ ተጽዕኖ አያመጣም። አንቺ ላይ ተጽዕኖ የሚያመጣው አንቺ ነኝ ብለሽ ስታምኚ ብቻ ነው። ተሰብስቦ ማለት ተይላሉ እነዚህ ጤነኛ ቢል አንቺ ላይ ተጽዕኖ ሊፈጥር አይችልም። ስለዚህ ሰው አንቺ ላይ ፓወር ሊያሳይሽ ሲፈልግ ፓወሩን ቀሚው። በቃ ልክ ምንም በቃ ፓወሩን መቀማት ነው ያለብሽ። ማንኛውም የሆነ ነገር ቢል አንቺ ደንታ ይስጥሽ። በተረፈ ግን ያው ጨካኝ ነው። ኧረ እኔ ስራዬን እሰራለሁ። ሲጀምር እኔ ልጅ አሳዳጊ ነኝ። አሁን የሚያስፈራሩኝ በልጅ ነው። ልጄንም ይኸው አመጣዋለሁ ወደ ዱባይ። ሰላም አግኙ። ዱባይ ላይ መቼስ ማንም መጥቶ እኔን መግደልም ሆነ መደብደብ አይችልም። ወረቀት አለኝ፣ ህጋዊ ነኝ። በዛ ነበር የምታስፈራሩኝ። ልጄን ከሆነ ይኸው ቀጣይ እንትን ቀን ሄጄ አመጣዋለሁ። ግልግል በቃ። ከዛው ውጭ በምን ያገኘኛል? እኔ አሁን ቤተሰብ አለኝ ኢትዮጵያ። ወንድ የሆነ ሰው ያስፈራራኛል። ሁለተኛ ውሽዬ ለመሰልሽ አንቺ እኮ ሶስት ጎንሽን ስለምታሳያቸው እንደምትፈሪያቸው የዛኔ አሁን ደውለው ዛቱብኝ ብለሽ ወጣሽ ላይቭ ላይ አለቀሽ። ስልክሽ ላይ ሪካርደር አፕ ጫኝ ብዬ ነገርኩሽ። የሚደውለውን እያንዳንዱ ሰው ሪካርድ ማድረግ ይችላል። አንድ ሰው ደውሎ ከዛ ተብሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ። ህግ ጋር ሀቡ ያን ቀን እኮ ሰፈሬ ነገሩኝ እኮ
በሩን እኮ የውጭ በር ጥቁር ነው ብሎ እኮ ነገረኝ። ከዛ ሰፈሩን እያንዳንዱ ሲነግረኝ ለምን ካደር አፋንጫንሽም ስልክሽ ላይ ማስረጃ ለመክሰስ ገባሽ? ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል አሁን አኪድ እኮ። ስለዚህ በቁጥሩ ለህግ አመልክችና ይታወቅና በህግ ተመልክቷል እኮ እሱ። አሁን እኔ ልጄንም እኮ ከዛ ወጥቻለሁ። ተጫወቱብኝ እኮ ክርስቶስንም ተጫወቱብኝ። አሁን ደግሞ በምንድን ነው የሚያስፈራሩኝ? በልጅ ድሮ እኔን ነበረ እና ሲዝሻለን ይሉና ከቤት አውጥተው ውጭ ያሳደሩኛል። ክርስቶስ ማስያዝ አይችሉም። ይቃ ማሰራሽ አሁን ደግሞ ይቃ ማሰራው እድሜ ለኢትዮጵያ ህዝብ የኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ ሹሽዬ እንደምታመጪው መናገር አልነበረብሽም። ለልጅሽ የምታረጊውን እቅድ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች? ብለው ነው ሁልጊዜ አንቺን የሚያስፈራሩሽ። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንም እኔ ላላረቅስ እኮ ምያለው እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። ምንም አያመጡም። አትተውኝ በያቸው። እስኪ የምታመጡትን አሳዩኝ በይ። ተውኝ ስለምትይ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስሉ። ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረግሰዋለሁ እኔ ሲጀምር ክርስቶስን አባቴ ሞት አንድ ቀን እንዲሁን አልልህም። እኔ የኔ እንቧ እንዲህ ሲጠባ አትልም። እንዲህ እያረቃስኩ ነው። እንደው መድኃኒዓለም የቁልቢው ፍረድ ብዬ ወደ ላይ የረጨውን ሀቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንቧዬ ነው፣ ጉዳይክ ነው። አባቴ ሞት እያንዳንዷ የጎዱኝን ያረቀስኩባቸውን እያየው ነው። አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱን ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰው እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሀቄን ያውጣልኝ ፍርዱን። እኔ ያነባሁት እንቧ ጎርፍ ሆኖ ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው 7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜው ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለው። ግን እሺ ልንገርሽ፣ ብዙ ጊዜ ሰው የለኝም ስትይ ስለሚሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየው ስለሆነ እኮ ባል ስላላቸው እኔ ለእነሱ ብዬ መቼስ ከመሬት ተነስቼ ማለፈቅረውን ሰው አላገባ። ገባሽ? ባሉ መጥቶ ከለላ ይሆንላታል ለዛይ ሴት ብቻ ተይ ውስጥ ያንማ ባኪ ከላስተውት እሱ ልንገርሽ፣ ባል ኖረ ወንድም ኖረ አጎት ኖረ አባት ኖረ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ፣ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኝ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም ለጥግ ያደረሰ ቁም ነገር ላይ ያደረሰ ሰው አላየንም። ሀቢባ ምን አለች በሉ። ሚዩት ነሽ ማሪ። ሲነፋነፍ ነው እሱማ ሰው ባወራብሽ ቁጥር ትፈምሻለሽ ይላሉ። አሁን ሳጂን እኮ ይቅርታ ሳጂጌ የማያውቃት ዓለም የለም። ሳ ሁለተኛ ምን መሰለሽ፣ እኔ የራሴን ኮንተንት ይዤ ነው የመጣሁት ለቲክታክ። አዲስ ሁኚ ሳይሆን ቲክታክ በፊት አውቀዋለሁ። ዝም ብለሽ ዞር ያለሽ ግን የራሴን ኮንተንት ይዤ መጣሁ። ፐርፊውም እኛ ጋር የሌለውን እኛ ጋር አልተለመደውን ፐርፊውም ሪቪው ይዤ መጣ ማለት ነው። ማአት ፐርፊውም ሪቪው አደርጋለሁ።
ሁለተኛ ነሽ መሰለኝ። ሶሪ መንሱርም አይደል? መንሱር ፐርፊውም ሪቪው አይደለም። ፐርፊውም ኢዝ ፐርፊውም ላቨር ፐርፊውም አድናቂ ነው እንጂ ሪቪው አያደርግም። እኔ ሪቪው አደርጋለሁ፣ ሰውን ሰጀስት አደርጋለሁ። ምን እላለሁ? አላማዬን ተናግሬያለሁ። የኔ አላማ መጥቼ ሪቪው የማደርገው ፐርፊውም ለእናንተ ሰጀስት የማደርጋችሁ አንድ የራሴን ፐርፊውም የሆነ ቀን ላይ ፕሮዲስ ባደርግ፣ ሁለተኛ ደግሞ ከካምፓኒዎች ጋር ከትልልቅ ካምፓኒዎች ጋር ብሰራ በዛ ነው እንጂ እኔ በራሴ ገንዘብ እየገዛው ነው የምሰራው። ሰው ሊያምን አልቻለም። ማስሸጪ ከሆነ ይሄ ሁሉ ፐርፊውም ከየት መጣ? በእውነት እንደኛ ህዝብ በጣም አስቸጋሪ ህዝብ የለም። አንዳንድ ሰው ለየት ያለ ይዞ ሲመጣም ብንቀበለው ምንም ችግር የለም፣ አይጎዳል። እውነት ለመናገር ይቅርታ አድርጊልኝና እኔም አምቼሻለሁ ብያለሁ። አሁን ልንገርሽ እውነቱን፣ ሜቢ ሪከርድ ካየሽ ለምን እኔ የምለው እኔ ያልገባኝ ነገር ለምንድን ነው ያ ሁሉ ሽቶ የደረደረችው? ስለማላቅ ነው። አሁን ሪቪው ስትገባኝ እንጂ አልገባኝም መጀመሪያ። እኔም አምቼሻለሁ ልንገርሽ። በአንቺ ባንቂም ይይዛል። ትናንትና እኮ ሀጁ ኢሮፕን ያለችው የት ስትባል ቨርጂኒያ አለች። ኢሮፕ ቨርጂኒያ ነው ያለችው። እኔ በፋሲካ ቀኝ የሚይዝ የለም በቃ ሼት ዋሪዴዝ እና ያ ሲሆን ሰው መጥቶ ግን ትልቁ ነገር ግን እኔ ሰው አለ አላለ እራሳችሁን መጀመሪያ አስቡ። ከራሳችሁ ጋር ተዋጉ። በእውነት ውስጣችሁ ያለው ምቀኝነት፣ ክፋት የሰው ልጅ ከሰው ልጅ ጋር ከሌላ ሰው ጋር አይደለም ፋይት ማድረግ ያለበት ከራሱ ጋር ከራሳችሁ ጋር እራሳችሁን ቅረጹ። ከዛ በኋላ መጨረሻ ላይ ግን በህይወታችሁ የሚያስፈልጋችሁ ምናልባት 1-2 ቢሆኑ አሁን ማአት ሰው የፈለገ እንኳን ቲክታክ ላይ ያለ የማታውቁት ሰው ይቅርና አጠገባችሁ እንኳን ያለ የመሰላችሁ ይህ ዘመድ ጓደኛ ምናምን የመሰላችሁ በእውነት አስፈላጊ አይደለም። አያስፈልጓችሁም ይመስላችኋል እንጂ የሚያስፈልጋችሁ የራሳችሁ ጥንካሬ ነው የሚያሻግራችሁ፣ የራሳችሁ ጉብዝና ነው የሚያሻግራችሁ። ስለዚህ አንቺ ላይም ለምንድን ነው እንደምታለቅሽ እንደሚያሸንፉሽ እንደምትሄጂ አሁንም ደግሞ የሆነ ነገር ልናገር ሀቡ። እሺ አንድ የአዲስ አይዲያ ልንገራ። ሳጂ ከነገ ጀምሮ ለምን ስምሽን ማሂ ፐርፊውም ብለሽ አትቀይሪው? አይ ስዌር ቱ ጋድ ጉድ አይዲያ። እኔ በጣም ስማርት ነኝ። ሶሻል ሚዲያ ሳጁታሪየስ ከሚለው የመጣ ነው። ሳጂ የኔ ስም አይደለም ብያለሁ። ሳጁታሪየስ እኔ ኮኮቤን በጣም ነው የምወደው። ኤክስፕሎር ማድረግ የኔ ኮኮብ ለዚህ ነው ቀስት ያለኝ። ቀስት ይዤ ቀን እንትን ይዤ መሳሪያ ይዤ ነው የምጓዘው እና ለዚህ ነው ሳጁታሪየስ ማሪ ሰው ከፍሎ ነው የሚፈልሰው ሶሻል ሚዲያ ላይ። ሳጂ ግን ለወደፊት አሁን ሽቶ ሳመርት ሽቶ ቤት ስከፍት ወር ሽቶ የራሴ ፕሮዲስ ሳደርግ ሚኒንግ መስጠት አለበት። አሁን የማህሌትን ስም ይዤ ማፈመስ አልፈልግም። አንድን ሰው የራሴ ለጋሴ እንዲኖረኝ ነው የምፈልገው ሳጂ የሚለው ማለት ነው እና ያላችሁ ፕሊስ ነቃ ብሎ ፐርፊውም ይደረጋል፣ ሪቪው ይደረጋል። ማሂ ምናምን ብሎ ቢከፍት ሆነ ካክሩት አለ ማሂ ፐርፊውም ነው ኦስቦ ብላ የከፈተች አለች። አንድ ፐርፊውም ሪቪው ይደረጋል። አሁን እኔ አንድ ነገር ምንድን ነው ሀቡ ጊፍት ነው ማሪ ካልጠፋ ጊፍት ለምን ይሰጡኛል? ጋይስ ለእኔም እየሰጣችሁኝ ታርጌት ላይ ያስቀመጥኩትን ታርጌቴን እየሞላችሁ ሊፕሊስቺ አንድ ነገር ልናገር። እሺ የኔ ወርቅ እሺ ተናገሪ ማሪ። አሁን ይኸውልሽ እኔ ስንት ስራ ነው የምሰራው። ሺት ይሸጣለው፣ ለሊት ጌም ለምናለው፣ እንደ ባሪያ ነው የምሰራው ሀቡ አባቴ ሙት። ከዛስ እቁባለኝ፣ ቤት ኪራይ ከፍላለሁ፣ ልጄን አስተምራለሁ። ነገ ደግሞ የሆነ ነገር ከፍቼ ብታዩ አትደነቁ። ዘርፋ ነው እንዳትሉ አደራ። አንቺ ቢሉሽስ ምን ቸገረሽ ብትባይስ? ሰው የሚለው እኮ አይደለም አንቺ የምታስቢው። ነገሩ መንጃ ፈቃዱን ባልፍና መኪና ብገዛ ከየት አንጥታ ገዛች ቢሉ ሰውን ቆርቆሮ ውስጥ እያጠራቀምኩ ነው። ስሰብርም ቪዲዮ ልስራ። ጠረሻ አካል ለህግ አካል ያመልክት። ህግ አለ እኮ ዓለም ላይ ህግ አለ። ምንሪበት ሀገር ይማራት እኮ ህግ አለ። ውሽ እየሰርቃለች የሚል አካል ካለ ሄዱ ፖሊስ ጣቢያ ያመልክት። መቀየር እኮ ተሳቀቅን። የሚያስጨንቀው ሰው ደሜን ነው የሚያፈለኝ። ምን ይላሉ ባለው ምን አገባቸው? ምን አገባቸው? እንዲህ ስለምትይ እኮ ተጽዕኖ የሚፈጥሩት አንቺ ላይ። ያ እውነትሽን ነው። አሁን ገባኝ። ሁኬርልስ አይ ዶንት ኬር አይ ዶንት ጊቭ ኤ ሺት። በቃ ተውኩት። እውነትሽን ማብራሪያ ማለት እንደዛ አድርገሽ ካልሆነ በስተቀር ከባድ ነው። ላሽ በሉ በያቸው። ያብምሻል እንዴ?
ትክክል። አትስሚ ማንንም። ምን ይሉኛል የሚል ነገር ወደኋላ ያስቀራል። አታይኝም? ምን ይሉኛል ብዬ ያልተባልኩት ነገር አለ እዚህ ተመጣ በመልኬ፣ በእምነቴ፣ በምኔ፣ በልጄ ተፈጥሮ ሳይቀር ሰድበውኛል። ለፈለፉ ይኸው እነሱ እየለፈለፉ ከኋላዬ ናቸው። እኔ ቀድሜ ጥያቸው ሄጃለሁ። እነሱ ቲክቶክ ላይ 6 ዓመት ቀርነው እኔ በ3 ዓመቴ ቀድሜ ጥያቸው ሄጃለሁ። በሀብት ብቲ፣ በፎሎ ብቲ፣ በዝና ብቲ፣ በሁሉ ነገር አሁን ሀብታም ሆኛለሁ። ግን በደንብ ሀብታም እንዲሆን ጊፍት እየሰጣችሁ ውዶቼ፣ በእናታችሁ እዚህ ቻሌንጅ አስቀምጫለሁ ጋይስ። እንደዚህ እንኳን የደረስኩ ጉዞኛ ይውላችሁ መለመን የመጣው እየለመንኩ ሀብታም እየሆንኩ ነው። እሰይ እና በቃ ኬዝ ክሎዝ አይደለ? ኬዝ ክሎዝ ያ። አዎ በቃ ከዚህ በኋላ እኔ ነገር ቪዲዮ ሰራለሁ። ኦኬ የሚጠይቀኝ አካል እኔ የሚጠይቀኝ በአይኔ አይቻለሁ። ፓስፖርትሽን አለቀ በቃ። አይ አልተዋጠልንም የሚል ካለ ይኸው ኤምባሲውን፣ ፖሊስ ጣቢያም ሁሉም ክፍት። ማን እጃቸውን ያዛቸው? ለቲክቶክ ካልሆነ በስተቀር ለፎሎ እና ለቪው ካልሆነ በስተቀር ሰያን እንዳሉት ለሀና ድምፅ ሲሆን እንደዛ ራሱን መስዋዕት አድርጎ ድምፅ ሲሆን ሰያን ለፎሎ እና ለቪው ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚጨረሰው። እኔ በሆን ጉዳዩን ያዝኩት ይሄኔ ሀናን በ3 ቀን አስፈትቻት ነበር ምናምን ብለው የሰውን ድካም ከንቱ ለማድረግ እየጣሩ በዚህ ጋር እነሱ ጠብ ያለ ነገር የሚያደርጉት ነገር የለም። ስለዚህ ውዶቼ ሂዱበት፣ ቀጥሉ። እኛም ወደ እናንተ ወደ በቃ እኔ ልሂድ አይደል? ሀቡዬ አሁን ታርጌቴን ሳታስሞሉልኝ ለምት ጋይስ አንቺማ የለሽም። እነሱ አንቺ ማታ ስትለምኝ ያደርሽው ታርጌት እንዴት ልለምን? ዋርሊንግ ላይ ነው አካውንቴ እኮ መለመንም እኮ አየር ተያዘብኝ ዘንድሮ። ልቁ አካውንት ጋይስ ታርጌቷ ሙሉላት። የሀቡን እስቲ ፕሊስ ሙሉላት ፋሚሊ። ይሄ ቢሮንዛ ወንድሜ ነው ማይላ ብዬ ብሮንዛ የኔ ሙሉ ልጅ 13 ተሰጥቷል። ጋይ 7 ደብዱብ ብቻ ነው የቀረኝ። 7 ደብዱብ ቴዲ ቤር 7 ሰምሳይንዬ በጣም ጅቦኛለሁ። ተቃጣይ ገና አያጅቦ ሆናለሁ ከፈለኩ ማለት አንዱስ ድብን በይ። እኔ የውልሽ እየወለድኩ እድሜ እየጨመርኩ ቤት እየቀየርኩ ከባለ 2 መኝታ ቤት አፓርትመንት ወደ ባለ 3 መኝታ ቤት አፓርትመንት ከ2 ልጅ ወደ 3 ልጅ እያደግኩ አንቺ እዚሁ ኮመንት ላይ እየተርመጠመጥሽ እድሜ ልክሽ ወይ ሌብልሽ አይጨምር። አይዞሽ እኔ ማር አንቺን ብሎ ሰንሻይን ደግሞ እንዲስን ደግሞ አትመርጪ ዳርክ ነሽ እንጂ አንቺ ምን ሰነሽ ውዶች። 5 ብቻ ነው የቀረኝ። 5 ደብዱ 5 ሰው አንድ ይችን ከሰጠኝ ጋይስ ይጮሃል፣ ይፈነዳል። ታርጌቱ ሳይፈነዳ እንላቀቅም። 5 ሰው ቴንኪዩ አይ ሃቭ አ ሪዝን እዬ ቴንኪዩ። 4 ቀረ ጋይስ። ችግር የለም የኔ ፍቅር ያላቸው ይስጡኛ። ማር የለኝም ምን አባቴ ልስተሻለችኝ አፈር ልብላ። ሙዶች ደብዱብ ይሄ ምንድን ነው? ፒን ማድረግ ኤክስፐርት አድርጎ እኮ ነው። ስጧታ ፋሚሊ ሙሉላት። ይኸው አያቨሬዝም እየደገመች ፍቅር 3 ቀረ ጋይስ። 3 ብቻ ነው የቀረው። ብሮንዝ ወንድምሽን በጣም አመሰግናለሁ። እድሜና በጣም ጥሩ ሰው አባቴ የኔ ጌታ በቲክቶክ ታወቀን። በቃ እሱና ማይላ ወንድምና እህቴ። አይ እነዚህን የመሰሉ ወንድምና እህት እያሉሽ ታዲያ ሰው የለኝ። ማይላብንም እንዲያሰቃየዋት እያረቀስኩ እሱንም እንዲያሰቃየወት ብታይ እነዚህ ሰው የለኝ። አንድ ቀረ ጋይስ። አንድ ስትሰጡ ይፈነዳል። ናው ዩ አር ፍሪ ፋሲካቻ ታርጌቴ ሳይሞላ አትወጪም ብዬ ነበር። ሚኪ ምንም አላወራም እኮ ሚኪ አውራ እስቲ ማውራት ከፈለገ ቆይ እናንተ ቆቋችሁ ብዬ እኮ ነው። በቃ ታጂ ፓስፖርቱ አልካልኛለች ሚኪዬ። በቃ ባለፈውም የተጫንኳት ለአንተና ለውሽዬ ብላ ነው። እሺ በቃ እግዚአብሔር ያክብራት። ይህንም ክርክር ላለባቸው ሰዎች ይህን ሁሉ ርቀት ከትሄዳል። እግዚአብሔር ደግሞ ያግዘን። ሰውነሰት እንድትያዝ ሁሉም ሰው ደግሞ ይህን እዚህ ጋራ ዝም ብሎ ተሰማረት የተናገ ሚኪ ድምፅክ ምንድን ነው? ምን ውስጥ ነህ አንተ ሰውዬ? መኪና ተበላሽቶብኝ እኮ እዛ ቆሜያለሁ። የትም ሀገር ባህሬም ቢሆን
አለች የተባለችበት ቦታ ሴትየዋ ቢያንስ ሙሉ ከነ ቤተሰቧ ፎቶ ስለተፖሰተ የልጆቹን ፎቶ ተፖስቷል። ፍንጭ በቃ በእርግጠኝነት አንድ ኢትዮጵያዊ የሌለበት የለም በየቦታው እና ይሄ ሁሉ ሰው የዚህ ሁሉ ሰው መሞት ምክንያት የዚህ ሁሉ ሰው በሽታ ምክንያት የዚህ ሁሉ ሰው እንትን የሆነችን ሴትዮ እስካሁን ድረስ እየተነፈሰች መኖር ማለት ይህ ከባድ ነገር ነው። ስለዚህ ሁላችንም ኢትዮጵያውያን እባካችሁ ተባብረን ሴትዮዋ ያለችበትን ይህንን ጉዳይ በቃ መቼም ቢሆን በልባችሁ አድርጋችሁ እንትን በሉ። እግዚአብሔር ያክልኝ። ፓስፖርቷን ስትል ደግሞ ውጭውን ታሳየን፣ ትንሽ ቆይታችሁ ፓንቷን ታሳየን ትላለች። እንደዚህ እኮ ናቸው ሪዝናቸው፣ ምክንያታቸው እኮ ስላልሆነ ነው እንጂ በኋላ ምን ይላሉ? ባልሽን ያሳየን። እሺ ባሌን ሳሳይ የተፈራረማችበትን ወረቀት አሳዩን። ማለቂያ የለውም። ስለዚህ ለአንቺ ጥሩ ነው ሳጂ፣ አካውንትሽ ያድግልሻል፣ ቫይራል ተወጫለሽ። ለአንቺ ጥሩ ነው። ለአንቺ በተወራ ቁጥር ሳጂ ማናት ብሎ ሰው ሰርች እያደረገ ያይሻል። እኮ በጣም አደረጋችሁኝ። ግን ሳጂ እዚው በነገራችን ላይ ሰው ይህንን አቴንሽን በመከራ ነው የሚያገኘው። አንቺ በቀላል ላይ እንኳን አሪፍ ነው። በዚሁ እንትን በይና አንቺ የምትሰሪውን ስሪበት። የፈለገ አካል ደግሞ አንቺ ነሽ ሳጂ ነሽ ብሎ እንትን ያለ ሰው ካለ ባለሽበት ክስ ከፍቶ ሄደሽ ፍርድ ቤትም የማስረዳት እንትኑ አይጠፋሽም። ችግር የለውም። ግን ከዚህ ሁሉ ሚኪ እኔ እዚህ ሀገር ላይ ከ25 ዓመት እዚህ ነው ያደግኩት፣ እዚህ ነው ያገባሁት፣ እዚህ ነው የወለድኩት ላላላላላ እና እዚህ ሀገር መጥቶ እኔ አንድ ሰው ጫፌን ቢነካ አይደለም ባዳን እኔ የራሴን ባል ራሱ ህግ ላይ ቆመዋለሁ። አይደለም ዝም ብሎ ማላቀውን ሰው በዚህ ዓለም ላይ ህግ የሚባል ነገር አለ። እናንተ መብታችሁን ስለማታውቁ ሰው የሆነ ነገር ሲል ስለምትሸበሩ ማለት ሶሳይቲው ምናምኑ ማህበረሰቡም ስለሚያስጨንቃችሁ ነው። እኔ ብያ ለእናንተ ስል ሞራላችሁ እንዳይነካ ወንድሞቼ ናቸው። በተለይ ፋሲካም አንተም ያለፍክበት ቀላል አይደለም እና ፋሲካም ጠዋት ማታ ስታለቅስ ማየት ፈን አይደለም እንጂ እኔ ለምን ግልብጥብጡ አይወጣም ደንታ የለኝም። ምክንያቱም እኔ አይደለሁም ኮልኩ አይደለሁም ነው። ከሆነ ደግሞ ሰው ወደ ህግ እኮ ነው እንጂ በነገራችን ላይ እኔን ራሱ እኮ አታክ እያደረጉኝ እኮ ነው። እኔም እኮ ቪክተም ነኝ። እንደው ቪክተምነት ስለማይሰማኝ ነው እንጂ ማለት እኔ ምንም አይመስለኝም እንጂ ሌላ ሰው ቢሆን እኮ ፈርቶ ደንግጦ እኮ ይወጣሉ። ይሄ ሁሉ በየቀኑ ለለለለ ሲሉ እኔ ግን ደንታ የለኝም። አይደለሁማ። ለእናንተ ደግሞ እኔ ፕሩቭ አላረግም። ምክንያቱም እስቲ ኢነሰንት መሆንሽን ቢኮዝ አያም ኢነሰንት ያደረግኩት ነገር የለም። ሰው ግን ፕሮሰሱን እኔ አልነግራችሁም። መቼስ አንድ ሰው ያጠፋ እንዲያውም እሷ ራስ ይሄን ኢትዮጵያም ትሆናለች። በነገራችን ላይ ቁጭ ብላ ራሱ ኢትዮጵያ ልትሆን ትችላለች። ለምን የምትሄዱበት ህግ ራሱ የምትሄዱበት ወይ ራሱ ልክ አይደለም። ከሳሾች ለምሳሌ የታል ከሳሽ በሌለበት ነው እንዲ አንድ ነገር ብላችሁ የምትጮሁት። ከጠዋት እስከ ማታ ደግሞ ይሰበስቡና ፍሬ የሌለው ነገር አይደግማችሁም እንዴ? እንቁላል ነው የሚበልጠው ዶሮ ነው የሚበልጠው አይነት ድሮ ክርክር፣ እንቁላል ቀደመ ዶሮ ቀደመ አይነት ኮንክሪት የሆነ ሀሳብ ቁጭ ብለው አሁን ለምሳሌ እሷን የሚፈልጉ ሰዎች ካሉ ዶክመንቷን ይዘው ሄደችበት ብሎ የሚያስቡበት አገር ላይ መሄድ አለ። በደንብ አድርጎ ማፈላለግ፣ በደንብ አድርጎ በስርዓት ግሎባሊ በሆነ ነገር ፒክቸሯን ምናምን መለጠፍ። ግን ሰርጀሪ አድርጋለች ስትሉ ራሱ ጥሩ አይደለም፣ እያበላሹት ነው። ዱባይ ነው ያለችው ብሎ ደግሞ ኢሮፕ ነው የሆነ መጀመሪያ ሲጀመር ጤና ይስጥልኝ ቤተሰብ በሙሉ ማለት ነኝ። አሁን ተመልሻለሁ። እንደዛ ነበርኩ እንደዚህ ነው ብዬ የማስረዳበትም አይነት አይደለም። ኤኒዌይስ የሚመላለሱት ግሩፓችን የራይ ግሩፕ ላይ የተለያዩ ፐርሰናል ነገሮችም እየተጻፉ አይቻለሁ። እናንተ እንደምታስቡት ወይ እንዳላችሁት አይደለም። አዎ እግዚአብሔርን መፈራ ሴት ነኝ። ኢንቦክስ አድርጎልኝ በውስጥ አካውንት እንዲመለስላችሁ የምትፈልጉ በውስጠኛው አካውንት ላይ ኢንቦክስ አድርጉልኝ፣ በራሴ አካውንት ላይ። ይሄኛው ማይክራ ግሩፕ ራዕይ ያለበት ሀገራዊ ፕሮጀክት ነው። ትውልድ ሊያነጽ የሚችል ፕሮጀክት ነው። ለተፈጠረው ነገር ይቅርታ፣ ዋጋ እንደከፈላችሁ አውቃለሁ። ከኔ ጋር እንደቆያችሁ አውቃለሁ። ብዙ ሳክሪፋይስ እንዳደረጋችሁ አውቃለሁ። በተረፈ ግን ይሄ ራዕይና ስትገቡ እዚህ ጆይን ስታደርጉ ግሩፕ ላይም ስትገቡ የፕሮጀክቱ አባል ናችሁ ተብሎ ነው የገባው። ይህንንም ፕሮጀክት ስም ዝርዝርም ስናስገባ የፕሮጀክት አባል ናችሁ ተብሎ ነው። እዚሁ ፕሮጀክት ላይ መልሳችሁ ብሬንና ፓስፖርቴን መልሱ የሚል ጽፋችኋል እና
ከፕሮጀክቱ ጋር የሚጣረስ ማለት ነው። ስለዚህ የፕሮጀክቱ አባል አይደላችሁ ማለት ነው። ስለዚህ ብራችሁ መመለስ የሚፈልገው በኢንቦክስ አድርጉልኝ። በተረፈ ከኔ ጋር ይህን ያህል ዋጋ ከፍላችሁ እንትን ነው ላይክ እንዴት ነው ብዬ ላስረዳ? ገንዘባችሁን በጭራሽ እግዚአብሔር በጣም መፈራ ሴት ነኝ። አድሬስ ልታገኙ ይፈልጋችሁ ታገኙ ያልቻላችሁ ሚኪ ወያቡ ድምፁ አንድ ነው እያሉ ነው። አንድ ነው እንግዲህ ያውስ ማህሌት ናት የምትኖረው። ዋትስአፕ ላይ የከላኩልሽንም ክፈችው። እንግዲህ ያውስ ሳጂ ማህሌት ናት፣ ራሷ ናት። ዱባይ ነው የቤቷ አድራሻ መብረቁ ጋር አለ። ቀጥታ የቤቷ አድራሻ ለፖሊስ ስጡ። ኢንፎርሜሽን ያለው ሰው ብቻ ነው ለፖሊስ ማመልከት የሚችለው። እኛ የቤቷ አድራሻ ስለሌለን የቤቷ አድራሻ ነው ራሷ ናት። ሀቡ ክፈችው። እኔም ልኬልሻለሁ ዋትስአፕ ላይ እንዴት አድርጋ እንዳለበችኝ አዳምጡ። በዛው ተበላችም ለምትሉ ስሙ እንዴት አድርጋ ስታልበኝ እንደነበር ብዙ አለ። አለሽ እንደ 3500 ድርሃም ናት ነገር ያስገባልሻለሁ። ምንድነው እቺ ማህሌት ናት አይደለ? የላክሽልኝ ብለሽ አልሆነ ከእንደገና ክፈች። አሁን ሚኪ ያሰማን የማህሌት ድምፅና የሳጂ ድምፅ አንድ ነው እኮ ነው እያሉ ያሉት። ስለዚህ አንድ ስለሆነ ሳጂ ማለት ራሷ ማህሌት ስለሆነች የምትኖረው ዱባይ ስለሆነ የሳጂ አድራሻ የሳጂ ቤቷ አድራሻ መብረቁ ጋር ስላለ ለምን የቤቷን አድራሻ ደውሎ ለፖሊስ እንዲሰጥ አትተባበሩትም? የፖሊስ ቁጥር ስለማያውቅ የፖሊስ ቁጥር ስጡት፣ የኤምባሲ ቁጥር ስጡትና ደውሎ ያመልክት። ራሷ ናት ሳታመልጥ ቶሎ። እናንተ ላይቭ ላይ ቁጭ ብላችሁ ስትንጫጩ እሷ ታመልጣለች ከዱባይ። ቶሎ ቅደሟት፣ ሳትቀድማችሁ ቶሎ ዛሬ ነገ ስትሉ አምልጣ ከዱባይ በኋላ እንዳትጸጸቱ። በዛኛውም አስመልጣችኋታል። እዚህ ልካል 10 ቀን ስጠኝ ብላኛለች ምናምን ብለህ ስትደራደር ያስመለጥካት። አሁንም እንዳታመልጥ። ሳጂ ከዱባይ ሳታመልጥ ቶሎ አፍጥ ነው። ሙሉ ላይ ይቻታለሁ ብላለች አንዷ እኮ ሳጂ ስላት ሮጠቻለች። ቶሎ በሉ አስይዟት ከዱባይ ሳትወጣ። የኤምባሲ ቁጥር ጉግል ላይ ገብታችሁ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤምሬት ብላችሁ ማመልከት ትችላላችሁ። እንዲሁም የፖሊስ ቁጥር ዱባይ ፖሊስ ነምበር ብላችሁ ከጉግል ላይ ማግኘት ትችላላችሁ። ቶሎ ቅደሟት፣ ከዱባይ ሳታመልጥ አፍጥኑት። እናንተ ቁጭ ብላችሁ ቲክቶክ ላይ ስትንጫችሁ እሷ ከዱባይ ታመልጥላችኋለች። ያስገባልሻለሁ። ሌላው ፋሲካኛ እንደሚሰላመች ይቅርታ ሆስፒታል ነውና አለሽ እንደ 3500 ድርሃም ናት ነገር ያስገባልሻለሁ። በመኪና ሲሆን ፈላልቻኩም ለአንድ አካውንት ልስጥሽ እና እኔ ነገር ከፍ መልሽ ይሰጥሻለሁ። ይቅርታለ እንደዚህ አይነት ሁኔታ እንኳን ታይነት ብለን አናውቅም እና አስገባሽላት 3500 ድርሃም። ይቅርታ ግን እናቴ ትሙት ስላዛ እኔ ብር ተበልቼ ስለማላቅ ነው። ቆቅ ነኝ፣ ማንም አይበላኝም። የመጀመሪያ ብር ስጠይቀኝ ነው የመጀመሪያ ብር ስጠይቀኝ ከአጅማን ተነስቼ ዊምፒ ሄጅ ከዊምፒ ሰው አስገቡልኝ ብዬ ከስልኬ ላይ ማስገባት አልችልም። አስገባውላት አባቴም ደረሰኝም አለ ከነቀኑ ማለት ነው። እንደዚህ ነው የጀመረችኝ መጀመሪያ። ከዛን አካውንት ያለያለች በዛ ነው የጀመረችኝ አሃዱ ብላ። ፈጣሪ ወደ አንቺ ሊመጣ ያሰበውን በሽታም ሆነ አደጋ በገንዘብሽ ተከላከለች። ራሷ ናት፣ ኦፍኮርስ ራሷ ናት። ውዶቼ አፍጥኑት፣ ቶሎ ንገሩት። መብረቁ ይፍጠን ቶሎ። ኤምባሲና ፖሊስ ይደውል። አሁንም ሲያንቀላፋ ቲክቶክ ላይ ሲለፈልፈ ከዱባይ እንዳታመልጥ አፍጥነው በሉ። ያለችው ሳጂ ማህሌት ናት፣ ዱባይ ያለችው። ቶሎ በል ፍጠን ቶሎ ፖሊስ ጋር ደውል፣ ኤምባሲ ደውል። ካመለጠች አሁንም ተጠያቂ አንተ ነህ። ከዚህ በፊት የሚያስመለጥካት አንተ ነህ። 10 ቀን ብለህ ስትደራደር መሲ ብሪስቶን እና ሚኪ ላኳቸው እንዲያገኟት ምናምን ብለህ ማን አደራዳሪ እንዳደረገህ ወዲያው እንዳወቅ ለፖሊስ መጠቆም ሲገባ ካመለጠች በኋላ ነው ሚዲያ ላይ ይዘህ የወጣኸው። ስለዚህ ቶሎ አሁንም ቶሎ ሳታመልጥ አፍጥነው ወንድሜ። ያው በጣም ዛሬ ነገ ሳትል ፖሊስ ጋር ደውል፣ ጠቁም።
ለመጠቆም ግዴታ ተበዳይ መሆን አይጠበቅብህም። ለመክሰስ ነው ተበዳይ መሆን ያለብህ። ለመጠቆም ተበዳይ መሆን አይጠበቅብህም። ሚኪ ወይ ሀቡዬ ደህና ነኝ። በቃ ይህን ነገር ያው ለአንቺ ልካለች። በቃ አመሰግናለሁ። እኔም ለፋሲካን ብለሽ ይህን ስላደረግ ሳጅዬ አመሰግናለሁ። እግዚአብሔር ይስጥልኝ። ለእናንተ ብላ ነው ባይዘው ወይ ፓስፖርቷን የላከችልኝ እንጂ እኔም በጣም አመሰግናለሁ። ይወልካም አይላለ እግዚአብሔር እንግዲህ ይርዳን። ደግሞ ዋናው ከዚህ በኋላ እናንተ ራሳችሁ ናችሁ። እሺ ቆፍጠን ማለት ነው ላይፋችሁን መኖር ነው እንጂ ሰው መብት ከሰጣችሁት ጥፍራችሁንም ፀጉራችሁንም አይናችሁንም ነው የሚያስነቅላችሁ። ሰው ጨካኝ ነው። አንተ የራስህ ላይፍን ኮንትሮል የምታደርገው አንተ ራስህ ነው። እኔ ጨርሻለሁ። መልካም ጊዜ። እኔ ስራ አለኝ። እሺ አቡዬ፣ እኔም በፋሲካ እና በሚኪ ስም አመሰግንሻለሁ። ፓስፖርትሽን ስላላክሽ እኔም በጣም አመሰግናለሁ። በረቴን ነፍቼ ስለ አንቺ መመስከር እችላለሁ። ማንም ሰው መጠየቅ ነገ የፈለገ ነገር ቢመጣ ፓስፖርትሽን ልከሽልኛል፣ ኃላፊነቱን ወስዳለሁ። እኔ እናት ፋሲካና የሰው ላይፍ ያበላሻል። ይሄ ማን ነው? ቆራሊው ነው ማን የሚባለው? አማጊ ቡሻ ይትብያለሁ። እኔ የደቡብ ልጅ ነኝ። እሺ ባይ። አሁን ደቡብ ነሽ አልሽ ይላሉ። ፓስፖርትሽን ፌክ ነው ማሪ። በመስኮትን መብራቱን ታሳየን ብለዋል። ስለዚህ ዱባይ እንዳለሽ አምነናል። አማጊ ቡሻ ይትብያለሁ። ብቻ ባካለ ወጣ ነው። እግዚአብሔር አክብርልኝ። ቻው። ቻው ብያንችንም